100 ሰዓት አለኝ አዶናይን ለማግኘት እና ይሄ ከጀርባዬ አዶናይ ነው። ታዲያ የዛሬው ሚሽንም ሲምፕል ነው። አዶናይን ካገኙት በኋላ የ1 ሚሊዮን ብር ጥያቄ ልጠይቀው ነው እና ይህንን ጥያቄ ለመጠየቅም በአካባቢው ያሉትን ሰዎች የእሱን ኤግዛክት ሎኬሽን የምንጠይቃቸው ይሆናል። ሄሎ ባምቢዬ እንዴት ነሽ? ነገር ግን የምር አዶናይ የዚህን 1 ሚሊዮን ብር ጥያቄ ይመልስልን ይሆን? መጀመሪያ ከስፖንሰሮቹ እንጀምራለን። ሰላም ለዚህ ቤት እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ከዚህ በፊት እዚህ መጥቼ ነበር ግን አይ ቲንክ አንተን አላገኘሁም። ነጭ ሸሚዝ የለበሰው ሰው ነበር ያገኘሁት። አይ ቲንክ እዚህ አዶናይ የብራንድ አምባሳደር ነው። አይ ቲንክ እዚያ ነግሮኛል። ላይክ ብዙ አውርተን ግን ላይክ እኔ ሂጄ ነበርና ምንም ችግር የለም። ያው እኛ ጋር ብዙ ጊዜ ይመጣል። በሳምንት 2ቴም 3ቴም ስለሚመጣ እኛ የምንችለውን ነገር እናደርጋለን። ምንም ችግር የለም። ስለዚህ አስማች ፖሲብል እንሞክር። አንተ ጋር ኮንታክቱ የለም ወይስ ላይክ ማናጀሩ ጋር? አሁን ለጊዜው ቆይ እኔ ጋር የለም፣ ግን ይመጣል። ሲመጣ ቶሚን አገናኛለሁ። ባለቤቱ ማለት ይዘራል። ታዲያ ይህን እንደሰማን አለቃቸው ስልክ እስከሚያነሳ ድረስ እኛ ምሳልን በላ ወጣን። አንድ ስፔሻል ሼክ፣ አንድ በርገር እና ግማሽ ሊትር ውሃ። ከ2 ሰዓታት ቆይታ በኋላ ስንመለስም የኢንፍሉዌንሰር ስልክ ለራንደም ሰው መስጠት እንደማይቻል ነገረኝ። ስለዚህ ወደ ቴስቱ አለፍኩ። ጃኒ ይላችሁ ባይዚ ጃኒ ጋር መደወሉ አይደለም ከባዱ። ጃኒ ብዙ ጊዜ ስልኳን አትጠቀመው፣ ስልኳ አክቲቭ አይደለም እና ላይክ ስትደውላት ብዙ ጊዜ ስልኳ አይነሳም እና ላይክ we try as much as possible እንግዲህ እየደወለ ነው። ቀራ የጠራ You're trying to reach is not available. At the tone, please record your message. አሁን 100 ሰዓት ነበር ግን ላይክ በ100 ሰዓት ውስጥ አሁን እሱ ማግኘት አልቻለም። ስለዚህ ሶስተኛ የምንሞክረው ነገር ቢኖር ምንድነው ዳይሬክትሊ ለባምቢ መደወል ማለት ነው። እስካሁን የሞከርናቸው ባይሳኩልም ተጨማሪ 2 እድሎችና ሙከራዎች ግን ይቀራሉ። ኦን ዘ ዌይ ካሚንግ አፕ ላይ ግን የአዶናይን እህት አግኝተናት ነበር። ጥያቄ አንተ ይከብዳል ለኔ ነው። አሁን ግን ወደ ባምቢ ምን ልትይ ነው ደግሞ? አሁን ባምቢ ጋር ልደውል። እዚሁ ጋር ልደውል። እዚሁ እኔ ልደውላትና ካነሳች ካላነሳች ባምቢ ሀበሻ ይላል። እንግዲህ አይ ቲንክ እሱ ይጠራል ብለን እናስባለን። መስመር ስለተያዘ ትንሽ ቆይቶ ደውል። እንግዲህ ድጋሚ ለባቢ ሀበሻ እየደወለ ነው። አይ ሆፕ ታነሳለች ብዬ አስባለሁ። እስካሁን 2 ደውላለች። የሳይ ጠራ የሳይ ስልኳ አይመልስም። አንዴ ብቻ ጊዜ እንሞክርላታለን። ሄሎ ባምቢዬ እንዴት ነሽልኝ? እግዚአብሔር ይመስገን ልውለኝ። ገና ኮንቨርሴሽናችን እንደተጀመረ ስልኩ ተቋረጠ። እናም ቴክስት ላይ ቀረጻ ላይ እንደሆነችና ፍሪ ታይም ስታገኝ እንደምትደውልልኝ ቴክስት አድርገችልኝ። የቀረን አንድ ሰው ብቻ ነው፣ ዮናስ። ብቻ አልነሳም እንዳይለ ጠርቷል። ሄሎ ዮኒ እንዴት ነህ? ሰላም ነው? አለን። እኔ የምልህ አንድ የቪዲዮ ቻሌንጅ ጀምረን ነበር በ100 ሰዓት አዶናይን ማግኘት የሚል ቪዲዮ እና አዶናይን ካገኘ ነው የ1 ሚሊዮን ብር ጥያቄ ልንጠይቀው ነበር ሀሳባችን። እና ፕሮባብሊ አዶናይ የት እንዳለ ሎኬሽኑን ወይ ኮንታክቱን ማግኘት እንችላለን በአንተ በኩል ማለት ነው።
ኦኬ ዛሬ ፕሮግራም ያለው ወንድማማቾች ስጋ ቤት ጎን ያለው የጥርስ ህክምና እዛ ይገኛል። ምን አለ እዛ? ሄሎ እዛ ሽልማት የሚሸልመው ሰው አለ። ኦኬ የት አካባቢ ነው ያልከኝ? ወንድማማቾች ስጋ ቤት ጎን ያለ የጥርስ ህክምና አለ። ኦኬ ዛሬ ለካ ሚያዝያ 19 ነው። ስለዚህ ለክ የገብርኤል ስጦታ አለ። እዛ መሄድ ይችላለሁ። እሺ ቴንክ ዩ ማን ቴንክ ዩ። እሺ አመሰግናለሁ። በጣም አግኝቻለሁ። አዎ ደውዬ አግኝቻለሁ። አመሰግናለሁ። ቴንክ ዩ። ኦኬ መልካም ቀን። የሳይ ግባ። አሁን ደርሰናል። አዶናይ አጠገብ ነው ያለ ነው። አዶናይ አጠገብ ነው ያለ ነው ከጃኒ ጋር። ያ ጃኒን አገኛታለሁ አክቹሊ። ግን ታዲያ ከትንሽ ደቂቃዎች በኋላ ከሚቀመጡበት ቦታ ተነስተው ወደ ቪአይፒ ሆቴላቸው ገቡ። እሺ አክቹሊ አሁን ምን እየተፈጠረ እንደሆነ አላውቅም እና አዶናይ እዚህ ወደ ቢልዲንጉ ገብተዋል። ከዚህ በኋላ ምን ይፈጠራል? አይ ዶንት ኖ። ከዚህ በኋላ በጣም ብዙ ሜትር ርቆናል። ጀለስ ተገቢ። በመሃል የአዶናይን እህት አገኘናት። እናም አንድ ቀላል ጥያቄ ጠየቅናት። በ24 ሰዓት ማግኘት ቻሌንጅ እዛ እኔ ካደረኩት ግን ኤልስ አግኝቼሽ ከባድ ፓኒሽመንት ምትስ ሃርድ አይደለም ግን ላይክ ከባድ የሚትዩ ማለት ነው። በጣም ከባድ ጥያቄ ነው። ጥያቄ አንተ ይከብዳል ለኔ ነው። አክቹሊ ወደ አክብረት እንመለሳለን። ግን ድንገት አዶናይ ወጣ። እናም በአንዴ ሰዎች ሁሉ ከበቡት። ዲስማች ክሎዝ አፕ ከሆነ ምን ጥያቄ የምትጠይቅ? እሺ አሁን ሄደ ለአዶናይ ፎሎው ካረገ አሁን ሄደ ለአዶናይ ጠይቀ ፎሎው ካረገ አዶናይ እኔን ፎሎው ካደረገኝ እሺ አዶናይ እኔን ፎሎው ካደረገኝ ግን I dare you the worst ነገር ከዛ ግን ትሰራታለሽ እርግጠኛ ነሽ? promise to camera I promise me I promise thank you። በመጨረሻም ከ2 ሰዓታት በኋላ አዶናይ ከጥቂት ሰዎች ጋር ከሆቴሉ ወጣ። እናም ሪስክ ወስጄ ሄጄ አናገርኩት። ይህ ሁሉ ሰዓት ስለፋበትና ስፈጋበት የነበረው ጥያቄ ይሄ ነበረ። እሺ በ24 ሰዓት ውስጥ ሉል ማድረግ አይችልም ብለህ የምታስበው ነገር ንገረኝ። ካደረግኩት አንተን ላይክ በ24 ሰዓት ውስጥ ካገኘው ለስሞል ክሬተሮች ትልቅ ኢቨንት እናዘጋጃለን። ስለዚህ በ24 ሰዓት ውስጥ ሉል ማድረግ አይችልም ብለህ የምታስበው ንገረኝ። ካደረግኩት ግን ትልቅዬ ኢቨንት ለስሞል ክሬተሮች እናዘጋጃለን። ይሄ ነበር ጥያቄ። ብዙ ክሬተር ኮንተንት ይሰራል፣ አይሳካለትም። ቪዲዮ ፖስት ያደርጋል፣ አይሳካለትም። እና ይህንን በማየት በኢትዮጵያ ቢገስት ክሬተር ሪፎርሜሽን ኢቨንት ለማዘጋጀት ነበር። ለዛም ግን ምን ያህል ወጣቱ ፍላጎት እንዳለው ለማሳየት ነበር አዶናይን የ24 ሰዓት ቻሌንጅ የጠየቅኩት። ትልቅ ኢቨንት ለስሞል ክሬተሮች። እሺ ኦኬ ያቺኛው ልህ ነበረ። ግን ደግሞ ፕሮሰሱ የምታሳይ ከሆነ ከባድ ነው የሚሆነው ሰው። ስለዚህ ሌላ ቻሌንጅ ምን ልስጥህ? በ24 ሰዓት ውስጥ ማታረቀው ነገር በ24 ሰዓት not like impossible building ምናምን ሳይሆን like processing ግን ሰዎች ስሞል ነው ለወጣቱ ጀነሬሽን ነው ስሞል ነው ብሎ ግን በቃ ይሄ ነገርማ አይሆንም ብለውት ያደርጉት። ለምሳሌ 1 ብር ሰጥቶኝ 10 ሺህ ብር ሰጥቻለሁ። እሺ አዲስ አበባ ውስጥ ያሉት ሁሉም የበጎ አድራጎት ድርጅቶች ጎብኛቸው። በ24 ሰዓት ውስጥ ኢትዮጵያ ውስጥ ያሉትን የበጎ አድራጎት አትሊስት ከ20 በላይ ጎብኝ። ከ20 በላይ ከጎኘሁኝ ግን እያንዳንዱ ታሪክ አስተላልፍ። ስቶሪ ቴሊንጉን እያንዳንዱን ሰርቼ አዶናይ ኦርደር ያደረገኝ ይሄ ነው። እንዲደገፉ ደግሞ ባንክ አካውንታቸው ሼር አለ። እሺ ይሄንን ካደረኩ በኋላ አንተን አግኝቼ ይሄንን ነገር እንዳደረኩኝ 24 ሰዓት ተገናኝተን ስሞል ክሬተሮችን ሰፖርት እናደርጋለን። ችግር የለውም። ፕሮሚስ። እሺ ሰፖርት እናደርጋለን ስትል በምን ማለት ያንተን አድቫይስ ትነግራቸዋለህ። ሰው እኛ ደግሞ ያንን
ነገር ሰው እኔ ኮ-ኢቨንት ማድረግ እኔ ያግዛለሁ። አይ ጋት ዩ ቴንክ ዩ ማን። 24 ሃው በ24 ሰዓት ውስጥ 20 በጎ አድራጎት ከዛ ደግሞ እያንዳንዱ ባንክ አካውንታቸው ከነ ታሪካቸው ለምን መደገፍ እንዳለባቸው እያሳየ ቢልድ ያደርግ አሪፍ መሆን አለበት። ኢሞሽን በደንብ እንትን የሚያደርግ ቪዲዮ ልቀቅ። አይ ፕሮሚስ ዩቲዩብ ቴንክ ዩ ማን። እሺ እንገናኛለን። ወድሻለሁ አባቴ። እሺ ቻሌንጅን ፋይናሊ አሳክተናል። በ100 ሰዓት we did it and again እንችላለን አድርገናል። በ100 ሰዓት አዶናይን አግኝተናል። ቻሌንጁን ተቀብለናል። ቻሌንጁን ለማድረግ ደግሞ እናንተ ሰፖርት አድርጉን። ከታች ኮሜንት ላይ አስቀምጡልን። ያለው ደግሞ ላይ ይሄንን ለማድረግ የምችለው እናንተ ሰብስክራይብ ስታደርጉኝ ነውና ይሄንን ቻናል ሰብስክራይብ በማድረግ ፕሊዝ ሰፖርት አድርጉንና ይሄንን አድርገን ለስሞል ክሬተሮች እናንተን ሰፖርት ለማድረግ እናዘጋጅላለሁ። በአጠቃላይ ይሄንን ቢገስት ኢቨንት ለማድረግ ግን የእናንተ ሰብስክራይብ በጣም ይረዳናል። ስለዚህ ሰብስክራይብ በማድረግ በዚህ አመት 10,000 ሰብስክራይበር እንድንገባ አግዙን። የምታውቋቸውም እርዳታ ድርጅቶችን ሜንሽን አድርጉልን። ፒስ